አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ? አልሐምዱሊላህ። በያላችሁበት ሰላማችሁ ብዝት ብዝዝት ይበልልኝ። ሰብስክራይብ ያላረጋችሁ ሰብስክራይብ እያረጋችሁ ቪዲዮ ላይክ። አንድ እህቴ ሶፊኒ ገና ቪዲዮ ማስታወቂያው እንትን ሳይ ነው ላይክ ማድረግሽ ብላለች። ላይክ አድርጉኝ። ላይክ ስታረጉኝን ቪዲዮ ቫይራል ይወጣል። ቫይራል ከወጣ ደግሞ ያው እይታው ኳይ ይሆናል። ባክቁ አይ መብራት አይተውን አይ መብራት አይገብኝ ነው። ይሄ ምግብ እየሰራሁ ኧረ ወይኔ ይሄ ልብስ ደግሞ ስስ ነው መሰለኝ እና አውትፊቴን ስክራፕ ተቀብቻለሁ። በነገራችን ላይ በመሀል ማለት ነው ምግብ እየሰራሁ ነበርና አይዲያው ኳ ሲልልኝ ማለት ነው ስክራፕ ተቀብቼ ዞሮ ለምን አልሰራም አልኩኝና መጥቼ ኒቃቤን አሰርኩበት ማለት ነው። በመሀል ደግሞ ራስንም ከብከብ ማለት ታውቃላችሁ፣ የኢትዮጵያ ኑሮ ብርዱም አቧራውም ከሰውነት ነው የሚያወጣችሁ። ራሳችሁን ትንሽ ታልተንከባከባችሁት ማለት ነው። እና ራስን መጠበቅ አንዳንዴም አሪፍ ነው። ሀታ በመዲያም ቤት ሆናችሁ ማለት ነው። አላየችሁ አንዳንድ አረብ እኮ እንቁላል ሳይቀር ቡና ሳይቀር ወተት ሳይቀር ሀሊብ ቢሆን ይቀባሉ ማለት በተለይ ጉዳይ ካላቸው ማለት ነው። እና በትናንትና በለቀኩ ቪዲዮ እንዲህ ይህንን ቢጃማ ምን አለ እንትን ቢበላውን ያለች እንግዲህ ያለኝ ምን አለ ይጥን ልበል እንዴ ነው ያለችው መሰለኝና የኢትዮጵያ ኑሮ አንቺ አልገባሽ እንዴት እንደሆነ አልገባሽ። ሳሙናው ኦቨር እንደሆነ አልገባሽ። አረ መብራት ናለኝ ተው ከሰል እንዲያታያይዘኝ ሳሙናው ከሳሙናው በላይ ጉልበቱ እንዴት እንደሆነ አልገባሽም። ለዛ እኮ ነው አንቺ እንደዛ ያልሽው ማለት ነው። ሲቀጥል በነገራችን ላይ አሁን መሰለኝ እንደዚህ ቢጃማ ለብሻለሁ። ስራ እየሰራሁኝ ከሆነ አሁን መሰለኝ እንደዚህ ስራ ሰራሁ ቀን ላይ ሸዋሮ ወስጄ ሌላ ልብስ ለብሳለሁ። የአረብ ሀገሩን ብጥስጣሽ ማለት ነው። ሱሪውን ምናምን ቤት ለቤት ስኮኑ ማለት ነው። ከዛ ደግሞ ስራ ሰራ ስል ይህንን ቢጃማ አሸናብኝ ሂራ ጥልቅ አደርገዋለሁ። አሁን እንደምሳሌ ፊቴን ስክራፕ ተቀብቼ ነበረ ሸዋር ለመውሰድ ማለት ነው። ከዛ ሂራን አስተኝቻለሁ። እዚህ ኩሽና ደግሞ ምግብ እየሰራሁኝ ነበረ ማለት ነው። ከዛ አቦታው ከዛ ምግብ እየሰራሁ ነበረ። ከዛ ድንገት አይዲያ ሲመጣልኝ ኒቃቤን ብድግ አድርጌ ስትር አድርጌ የምሰራው ማለት እንደዚህ ወይ ይሄን ልብስ ብቻ ሁሌ የምለብስ ይመስላችኋል? ድንገት አይዲያ ሲመጣ ኢትዮጵያ ላይ አንዷን ብቻ ሳምንት ተለብሷታላችሁ ስትመጡ እኔ ማለት ነው። እኔ አረቢቱን ምን ነበረ በፊት ማለት ነው ባሏን ልቀሰቅስ ቢጃማ ነው የሚለብሱት አንዳንድ በድዎቹ ማለት ነው። ቢጃማ ስለብስ የአላህ ተው እንዲሁን ማለት ከዛ ቢጃማ ቢጃማ ይለብሳሉ በድዎቹ። እንግዲህ በድው ቤት የምትሰሩ አብዛኛው ታውቁታላችሁ። እና ቢጃማ ሲለብሱ ባሏን ልቀሰቅስ ስከር ያንን ቢጃማ እንዲሁ እንደዚህ ከነ ሽንኩርቱ እንዲሸታታ ሽንኩርት ባሏን ሄዳ ተቀሰቀሰው ነበረ ማለት ነው። ኢትዮጵያ ስደርስ ይደርሳችኋል። ስለዚህ አንድ ቢጃማ ሳምንት ልለብስ ትችላላችሁ። በነገራችን ላይ እርምል አረብ ብጥጣሽ ግን ብጥጣሽ እንዳሰበ ሳይሆን ይሁን ኢትዮጵያ ከመጣ ነው የምገዛው። ቢጃማ እየገዛው ነው። ምንም ያመጣሁት ቢጃማ ሆነ ምንም ሆነ በከኔ ትምህርቱ ሰዱ። በጥጣሽ እንደው ሰብስባችሁ እንዳትመጡ፣ በጥጣሽ ሰብስባችሁ እንዳትመጡ። ወላሂ ነው የምላችሁ ማለት ነው። ሲቀጥል ብዙ ዩቱብ ልስራ ወይ የምትጠይቁ ስሩ። ዩቱብ መስራት ነው። አሁን ዩቱብ ተከፈለኝ ስንት ጊዜው አይከፍለኝም ማለት እይታ ስለሌለው ማለት ነው። ግን በ3 ወር በ4 ወር መጣ የሆነ ነገር ይሸፍንላችኋል። እናንተም መደበሪያ ይሆናችኋል። ድንገት አይዲያችሁ ሸጥ ሲያረጋችሁ አይዲያ ሲመጣላችሁ ስልካችሁ እንደቀን አድርጋችሁ መለፍለፍ ብቻ ምን ችግር። ዩቱብ እኮ የሰነፍ ስራ ነው። አይዲያ ላለው ዲፍረት ላለው የሆነ በቃ የሚሰጣችሁ የራሳችሁ ተሰጥቶ አለው። በተለይ ደግሞ ተሰጥቶ ያላችሁ እህቶች ካላችሁ ዩቱብ ስሩ እንዴ። በተለይ እይታ ካለ እንዴ ዩቱብ የሚከፍል የለም። የትም ጥራችሁ ግራችሁ ብትሰሩ ማለት ነው የዩቱብን ያህል የሚከፍል የለም። ገባችሁ? ለምሳሌ እንደዚህ ለፍልፌ 1500 400 እየታየ ከከፈለኝ ነግሬያቸዋለሁ። ሁሌ መለፍለፍ አይሆንም። ዩቱብ ስሩ። ብዙ እህቶች እኮ በውስጥ መስመር ስለምጠይቁ ስሩ። ዩቱብ የሰነፍ ስራ ነው። አይዲያ ካላችሁ እንደገና በየወሩ የግዴታ አልከፈለኝ አትበሉ። በ3 ወር በ4 ወርም በየ2 ወርም ከመጣ ለእናንተ ለቦርሳችሁ ይሆናችኋል። አለቀ ማለት ነው። ሌላው ደግሞ ብዙ እህቶች ማለት ነው እናቴ ሙታብኝ አባቴ
አባቴ ሙቶብኝ እንደዚህ እናትና አባታችሁን ያጣችሁም አላችሁ። በጣም ታሳዝኑኛላችሁ። ወላሂ ነው የምላችሁ። እኔ ስደት ላይ ሆነው ወላጆቻቸውን የሚያጡ እህቶች ላይ በጣም ያሳዝኑኛል። ለምን እንኳን ወላጅ ጎረቤት ስታጡ አላያስባችሁታል። ጎረቤት ሲሞት ለራሱ አብራችሁ አድጋችሁ እነዛ ጋር በልታችሁ ጠጥታችሁ ጎረቤት እንኳን ሞተ ሲባል እንዴት ምን ያህል ያስደነግጣል። ስለዚህ እኔ ወላጆቻችሁን እንዳታጡ በጊዜ እንዲታገኟቸው፣ በተለይ እንኳን ታመሙ ከብላችሁ አይደለም ኑ ካሏችሁ ማለት ነው ምጥት። ለምን ዱንያ አይሞላም ብሩም አይያዝም። እኔም ስላየሁት ማለት ነው። በቃ የዛሬ ዓመት ረመዳን እሄዳለሁ ሁላችንም፣ እኔም ስደት እንድረበታለሁ ሁላችንም ቀጠሮ ረመዳን ሲመጣ እናትና አባቴ ጋር ነው የምጾመው። ረመዳን ቀጣይ ረመዳን ይመጣል ይሄዳል። ከዛ ደግሞ ሌላ ረመዳን ይመጣል ያም ይሄዳል ደግሞ ያ የሚሆነው ለምንድን ነው? ለማንም እየሰጠን እኮ ነው ገንዘባችንን ማለት ረመዳን ብለን ከወሰን ማንም ሰው ጋር አለመደዋወል በዛ ኢትዮጵያ ላይ ማለት ነው። እከሌ እኮ ማሻአላህ ይህን ያህል ብር ላከኝ፣ እከሌ እኮ ሂዳ እኮ ብር ገንዘብ ላከኝ፣ እከሌ እኮ ለከሌ ዘይት ገዛኝ፣ ዱቄት ገዛኝ፣ ጤፍ ገዛኝ የላቸው እንደ የአረብ ሀገር ብር ማለት ብርቅ ነው የሚሆንባቸው ኢትዮጵያ ላይ ማለት ነው። አጎቴ ወንድሜ እህቴ አትበሉ እንዴ! አሁን ላይ እህትም አይጠቅምም፣ ወንድምም አይጠቅምም፣ አጎትም አይጠቅም። አጎትማ ተውት የራቀው የእናት ልጅ እንኳን ከአንድ ማህፀን የወጣችሁት እናንተን አይደግፍም። ስትሰጧቸው የኖራችሁት ለራሱ ማለት ምንም አይነት ምስጋና የላቸውም። ሁሉም በራሱ ህይወት የተጠመደ እናንተ እዛ ሆናችሁ ስለማታውቁት ነው። ወላሂ እህት ወንድም ለራሱ ማለት በራሱ ህይወት እንግዲህ ከአንድ እናት ከአንድ ማህፀን ወጥተን እህትና ወንድም እንኳን ለራሱ አይተዛዝም። እስኪ ተውት እህትና ወንድምና ወላጆቻችሁ እስኪ አንድ ቀን ነፈግ አድርጓቸው። ገንዘብ ማለት ያኮርፋሉ ወላጆች ለራሱ እናትና አባት ለራሱ ያኮርፋል። አልሰጡን ብለው አልሰጠችን ብለው ማለት ነው። ስለዚህ ወላጆቻችሁን በአካል እንድታገኙ ሁላችንም ከሀገር ስንወጣ እናውቀዋለን። ተላቅሰን እናቴን እኔ ወላሂ ወላጆችን ተውትና ማለት ነው እንጀራን እንዴት የእንጀራ ናፍቆት እንዴት ነው የምችለው ብዬ ስሄድ አልቅሻለሁ። የእንጀራ ናፍቆት ተውት የወላጆቻችሁ ሁሌ አላህዬ አመቷን እንዳንድ ቀን አድርገህ 2 አመቷ አንድ 2 ቀን አድርገህ እንደ እናትና አባቴ ጋር ደብልቅ ይቀላቅለኝ እያሉ እያልኩ ነበር ጠለብ ቤት የምነፋረቀው። ተጠለብ ወጥቼ ህገ ወጥተን የሰራ ደግሞ እረሳኋቸው። በቃ ነይ ሲሉኝ ቆየ ዛሬ አመት ቆይችን። ታዲያ ስልክ ደውልና እከሌ ምን ቸግሯችሁ ነው እንዲሆናችሁ ምን ላድርግላችሁ? ለከሌ ይሄን ስጡልኝ። ስም እንወዳለን እኛ። እከሌ እኮ ለምን አላረገኝም ብላ ትቆጣብኛለች። ጎረቤቴ ለምን እንዲህ አላረገኝም ብላ ትቆጣለች፣ ታዝንብኛለች እንልና እኛ ዝም ብለን አንጀታችን ቡቡ ስለሆነ ማለት ነው እከሌ እንጂ ይሄንን ብር እከሌ እንጂ እንላለን። ከዛ በኋላ ላይ አመቱም ሲደርስ ዜሮ፣ አመቱም ሲደርስ ዜሮ፣ አመቱም ሲደርስ ዜሮ። ከዛ ደግሞ በተለይ በባህር ሰው የምታመላልሱ ከሆነ እንኳን ወላጆቻችሁን ማግኘት አይደለም እራሳችሁ ለራሱ ያሰጋችኋል። የራሳችሁ ህይወት ማለት ነው። ብዙ እህቶች አሉ ለራሳቸው 5 ሳይኖራቸው እንዲሁ በባህል ከሊ ጎረቤትን መጣ ማንሳት፣ ያጎትን መጣ ማንሳት፣ እናትን መጣ ማንሳት ዜሮ። እዲያ እኮ እየተበዘበዙ ነው። ተራሳቸው እኮ ተኪስ እኮ አይደለም። አብዛኛው እኔ አረብ ሀገር ስላየው ሰርተው ጥረው ግረው ያገኙት ሳይሆን ወሩ ሲሞላ የራሳቸው ወይ ወደ ቤተሰብ ይልካሉ። በባህር ሲመጣባቸው ወይ እቁብ ይገቡና ያቁብ ይስባሉ፣ ወይም ተሰው ይበደራሉ። ተበድረው ከዛ እንደገና እየሰሩ እቁብ እንትን እያሉ ወያ ልጅ ደግሞ ይያዛል። የመጣችሁ ደግሞ ከሌን በጠለብ ላምጣ፣ ከሌን ደግሞ በኡምራ ላምጣ። ይሄ እርሜን የአረብ ሀገር ትዳር ደግሞ አብዛኛው እንደው አላህ የመረቀውም ካልሆነ በስተቀር ትዳሩ ለራሱ እሷ ትለፋለች፣ እሱ ዜሮ ላይ ነይ ይህን እናድርግ ይላል፣ ነይ እንዲህ እናድርገው፣ ይህን ስጭኝ አምጪ ይላል፣ ዜሮ። አብዛኛው ባልም አረብ ሀገር አሁን ሰው 2 ሰው ተጋግዞ ሲሰራ ይባላል። ወንድ ሲሄድ ለራሱ ለሴት ልጅ ውድቀት፣ ለሴት ልጅ ድካም። እሱ ይባለው ይሄዳል፣ ከዛ ታመጣዋለች፣ ደግሞ ይያዛል፣ ደግሞ ታመጣዋለች፣ ደግሞ ይያዛል። ደግሞ ኢትዮጵያ ሲገባ እኮ ደግሞ በ100 ሺህ በ200 ሺህ የሚቆጠር ደግሞ ትልክለታለች። እስኪ ቆይ የሆነ ስራ ልሞክር ይልና ከዛ ደግሞ ያ ስራ ሳይሳካልህ ሲቀር ደግሞ እኔማ ልመጣ ነው በባህር እንዲታነሽ ይላል። ባሌ ስራ ጀምርልኝ እንግዲህ ኢትዮጵያ ላይ
አሁን 100,000 200,000 ያሁኑን እኮ አይደለም የድሮውን ነው የማወራችሁ። አሁን 100,000 200,000 100 ብር 200 ብር በሉት ማለት አሁን ምንዛሬው ኦቨር ስለሆነ ይሄን ያህል አንዳንዱ እንዲህ ደግሞ ቁጭ ብሎ የሚስቱን የብር ምንዛሬ ገንዘቧን ነው የሚያስለው። ይሄን ያህል ትሰራለህ፣ ይሄን ያህል ምንዛሬ። ስለዚህ ወላጆቻችሁን እንዲያታጡ ከፈለጋችሁ እንግዲህ አለማብዛት፣ በዛ ሰዓት ምጥት ትታችሁት እንደገና ደግሞ ካልተሳካ በቃ በሌላ ሀገር እሄዳለሁ። በቃ ያልተሳካም ወላጆችን አይቼ እናቴ ወይም አባቴ ነይ እያለኝ መታመማቸውን እየሰማሁኝ አሁን በቅርብ ባለ የበዛን ሰሞን ማለት ነው አባቷን አረብ ሀገር ሆና አጣቻት ማለት ነው። እናቷ ደግሞ ታማባት አንድ ኢጃዛ ነበር ነው ማለት ነው። ታማባት እንደውን ስትልስል እናቷን ሞት በቃ እናቷንም መታየት አባቷንም መታየት በኮሜንትም ብዙ ቦታዎች እናቴም አባቴንም አጣው። ስለዚህ ትውት አድርጋችሁት በሌላ ቀለም መሄድ ይቻላል። ሽንት ቤት በማጠብ የትም በቃ መሄድም ይቻላል ማለት ነው። አላህ አፊያ ካደረገ ማለት ወላጆቻችሁን እንዳታወጡ ተፈለጋችሁ እዳ አታብዙ። ባሰባችሁ በኑ ካላችሁ በተለይ ኑ ባባችሁን ወሬ ያበዛው። በነገራችን ላይ ካሜራም ሲደብቅ ስደቅን ማለት ነው አወራዋለሁ ያልኩት ሁሉ ይጠፋብኛል። እና እንደዛ ነው ብዙ እህቶች ማለት ነው። እንደገና ብዙ እህቶች ደግሞ ምንድን ነው ቤት ሳይሰሩ እቃ አሁን 500,000 400,000 የማውቀው የሱቅ መክፈቻ ነው። ሰው እቃ ላይ ነው እቃ ያልታደለ ገንዘብ ወላሂ ያልታደለ 400,000 አሁን ሰው እንኳን 400,000 ስራ የኔ ፍቅር ተነሳሽ እንዴ የኔ ኬክ ጀግና ተነሳይ 400,000 500,000 ነው የሱቅ መክፈቻ ነው። አሁን እቃ እንዲሁ ስገባ ዩቲዩብ ላይ ሰርፕራይዝ እንኳን እያዘዙ ማለት ነው የቤት እቃ 500,000 400,000 ለምን ሆ እቃው አውልቅናሽ እሺዬ ማለት እሺዬ ኬክ ለምን ምን ሲሆን የሁሉ እቃ ላይ 500 400,000 እቃ ላይ ህስይ 500 400,000 እናት ያለው ሱቁ እንዲቀርቡ ይሰራል። የማይበላ እቃ ቡፌ ላይ ወይም ክችን ካቢኔ ላይ ወይዋ የሚቀመጥ እቃ ምንም ነገር አይኑን እያያችሁ መብላት የማትችሉ ኢትዮጵያ ከመጣችሁ እንደው ወይኔ የሚገዛ ባገኘው ወይኔ ነው የማያስፈልግ እቃ 400 500 ሺህ እቃ የቤት እቃ ጭራሽ ምን ሊሰራ 500,000 ሆ። ስለዚህ እንደዛ እያደረጋችሁ እንዴት ነው ሀገር መግባት የምትችሉ? ሲቀጥል ደግሞ እንገራችሁ ቤት ሳሰሩ ቃም የምትገዛላችሁ መጀመሪያ ቤት ተሰርቶ ነው። እቃ ጫማሽ እኮ አጥቤልሽ ነው እኔ ኬክ እጥብ አረኩልሽ እኔ እጥብ አረኩልሽ ጫማሽን እሷን እጥብ አድርጌልሽ ነው። እና ይሄን ይመስላል ውድ እህቶቼ። በሌላ ቪዲዮ እስከምንገናኝ ድረስ ወሬ ያበዛውባችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።